ከሰው ጋር ልክ ፊት ለፊት እንደዚህ አይን ላይን እየተያዩ ማውራት በራሱ የሚያስፈራን ብዙ ሰዎች ልንኖር እንችላለን። ኢቭን ባዶ ቦታ የሚያስፈራን፣ መንገድ የሚያስፈራን፣ ህንጻ የሚያስፈራን ልንሆን እንችላለን። ኦር ኢቭን ብዙ የማያስፈሩ ነገሮች ግን በጣም የሚያስፈሩን ሁኔታ ሊኖር ይችላል። ወይም ደግሞ ፍርሃት ሊኖርብን ይችላል። አንዳንድ ጊዜ ያጋጥማል። ያው ከአስተዳደጋችን የሚመጡ ብዙ ነገሮች አሉ፣ ብዙ ፈተናዎች አሉ። ለዛ ምክንያት የሚሆኑ ነገሮች ሊከሰቱ ይችላሉ። እሱ እንዳለ ሆኖ ግን አብዛኞቹ ግን መስተካከል የሚችሉ ናቸው። ትንሽ ነገር ብናስተካከል በቀላሉ መስተካከል የሚችሉ ነገሮች ናቸው። ለምሳሌ አሁን ሰው መካከል ሆኖ ማውራት የሚፈራ ሰው ኦር ሰው በዙሪያው እያለ ለምሳሌ አሁን ፐብሊክ ቶይሌት ኦር ደግሞ የህዝብ ሽንት ቤት መጠቀም የሚፈራ ሰው አለ። ኦር ደግሞ ሰው እያየ ለመሽናት የሚቸገር ሰው አለ። ኦር ሰው መካከል መብላት የሚያስፈራው ሰው አለ። ማውራት የሚያስፈራው በቃ እንደዚህ አይነት የሆነ በጣም በቃ ብንሸፈን ሰው ባያየን ሰው መካከል ባንሆን የምንወድ ሰዎች አለን። ግን በመጀመሪያ ደረጃ ለምን መጣ የሚለውን ራሳችሁን ጠይቃችሁ ታውቁታላችሁ? ለምን መጣ? ኦኬ ለምን መጣ ብላችሁ ጠይቃችሁት እሺ መልስ ሊኖራችሁ ይችላል። ዘንድ መልስ ካጣችሁ እንተውና የምንፈራው ነገር ብንጋፈጠው ምንድነው የሚያመጣው ችግር የሚለውን አስባችሁ ታውቃላችሁ? ለምሳሌ ሰው መካከል ሆናችሁ ማውራት ነው ያስፈራችሁ አይደል? ብሪክ ብላችሁ ብታወሩ ምን ይፈጠራል? በቃ የሆነ እስኪ ላውራ ምን ይፈጠራል ብላችሁ የሆነ ከራሳችሁ ይሄ ምንድነው ማድረግ አለብኝ፣ በቃ ማውራት አለብኝ፣ በቃ ከራሳችሁ ድፍረቱን ወኔውን ከውስጣችሁ በቃ ልክ እንደ ነዳጅ ጨመር አድርጋችሁት እንደው ማውራት አለብኝ ብላችሁ ራሳችሁን አሸንፋችሁ ብታወሩ ምን ይፈጠራል? ይሄን አስባችሁ ታውቃላችሁ? እናንተ ላይ የሚደርስ ነገር የእናንተ ላይ የሚፈጣ ነገር ምን ይፈጠራል? ካወራችሁ በኋላስ ምን አይነት ኮንፊደንስ ምን አይነት የራስ መተማመን ነው የሚመጣው? ኦኬ ማድረግ እችላለሁ እንዴ ወይ ምንም እኮ አልተፈጠረም፣ ከዛ በኋላ እንደውም ድጋሚ ልጨምር ላውራ የሚለው ነገር ሊከተል ይችላል ማለት ነው። እና መነሻና መድረሻው የት ነው ካላችሁኝ ውስጣችን አስተሳሰባችን ነው። ለምሳሌ አንዳንዱ ሰው እባብ በጣም ይፈራል፣ አንዳንዱ ሰው እንቁራሪት በጣም ይፈራል። ግን እባብ የሚያስፈራው ሰው ምናምን ሎጂካል የሆነ ሪዝን ሊኖረው ይችላል፣ ወይም ደግሞ እውነተኛ ምክንያት ሊኖረው ይችላል። ምክንያቱም እባብ ይናደፋል፣ መርዝ አለው፣ ይገላ ምናምን ስለሚባል። እንቁራሪት የሚፈራ ሰው፣ አይጥ የሚፈራ ሰው፣ በጣም የሚፈራ ሰው ምክንያቱ ምንድን ነው? ማለት ይገለዋል፣ መርዝ አላቸው ወይስ ምንድን ነው ትልቁ ምክንያት? አንዳንዴ ቆም ብለን አስበን እስኪ ብደፍር ምንድን ነው የሚፈጠረው የሚለውን ብናስብስ ዘንድ ደፍሬ በቃ የሆነ ነገር ባደርግ ከዛ በኋላ ልሞት ነው? ድፍረቱን ከውስጣችን ከውስጣችን ተወያይተን ራሳችንን ጀግና አድርገን ነው ብንቀርብ ምን ይፈጠራል? ምንም እኮ አይፈጠርም አይደለ? ትልቁ ነገር ግን ውስጣችንን ትንሽ ነገር ስናገኝ ትንሽ እኛ ምን እናደርጋለን? ሻሻት ስንል ከዛ አእምሯችን ደግሞ ምን ያደርጋል? ጨመር ያደርግበታል። ምክንያቱም የሰጠነው ነው እያዳበረልን የሚሄደው። ስለዚህ ትንሽ ፍርሃት ስናሳየው እሱ ብዙ ፍርሃት እያደረገ ያባዛልናል። ልክ እንደ ማሽን ውስጣችን ያባዘዋል ማለት ነው። ስለዚህ አንድ ጊዜ ደግሞ ያን ነገር ተጋፍጠነው ቀጣይ ላይ እንደውም እየቀነሰ ነው የሚሄደው። ምክንያቱም ውስጣችን ደግሞ የሰጠነውን ነው የሚቀበለው። በቃ ኦኬ አያስፈራም እኮ ዝም ብዬ ነው ለካ እያል ከዛ በኋላ ምን ይሆን? እየቀነሰ ይላል። ነገር ግን እየሸሸነው ባህርነ ቁጥር የምንፈራውን ነገር እየሸሸነው ባህርነ ቁጥር ፍርሃቱ እየጨመረ ነው የሚሄደው። ፍርሃቱ እየጨመረ ሄደ ማለት ደግሞ የሆነ ሰዓት ድንገት ብናገኘው በቃ ፌንት ነው የምንለው። ምክንያቱም ከቁጥጥራችን ውጭ ይሆናል። ለምን? አእምሯችንና ሰውነታችንን እየገነባ ነው ያለነው። ፍርሃቱ ከሰውነታችንና ከአእምሯችን ውጭ እንዲሆን እድል እየሰጠነው ነው የሚሄደው። ስለዚህ ፍርሃቱ እየገዘፈ ከአቅማችን በላይ እየሆነ ከቁጥጥራችን ውጭ እየሆነ እኛ ደግሞ ያን ነገር ማሸነፍ እንደማንችል ያን ነገር ፍርሃቱን መቋቋም እንደማንችል ውስጣችንን እያሳየ ነው ስንመጣ አእምሯችን በቀላሉ ያን ነገር ከአቅማችን በላይ አድርጎ አግዝፎ ያየዋል። ከዛ በኋላ ምን ይፈጠራል? ድንገት አሁን እንደው ቤታችን ኦር ደግሞ የሆነ ቦታ ላይ አይጥ ብታዩ ብላችሁ በቃ ድንግጥ ብለን ልንሞቱል እንችላለን ማለት ነው። ለምን? የሰራነው እና ያገኘነው የዘራነው ነው ያጨርነው እንደማለት ነው ባጭሩ። ስለዚህ ገና ከመጀመሪያው ግን ለምንድን ነው አይጥ የፈራሁት? ለምንድን ነው እንቁራሪት የፈራሁት? ለምንድን ነው ሰው መካከል ማውራት የፈራሁት? ለምንድን ነው ሰው እንትን ስለ የፈራሁት? ምን ሆናለሁ? ምን ይከሰታል? እነሱ ምን የተለየ ነገር አላቸው?
ኦር ደግሞ እንደዚህ ቢሆን እነሱም ሌሎቹም እኮ እንደኛው በራሳቸው ፍርሃት ውስጥ ነው ያላቸው እኮ ነሰሰርሊ ለኛ ላይ ይናገሩ ይችላሉ። ኦር ደግሞ እኔ ጀግና ላይ ምናምን ሊሉ ይችላሉ። እንደዛ የሚሉት የማይሰማቸው አሉ፣ የማይፈሩ አሉ። ያ ዴፊኒትሊ ግን ደግሞ አብዛኛው የራሱ የሆነ ሌላ ደግሞ ኢንሰኪዩር ቦታ አለው ደግሞ ያም ሰው። ስለዚህ ልክ ራሳችንን እንጠይቀዋለን። መጀመሪያ ራሳችንን ነው ለምንድን ነው የፈራሁት? አንበሳ የፈራ ሰውና አይጥ የፈራ ሰው መቼም ሁለቱም ምክንያት አይኖራቸውም፣ ተመሳሳይ ምክንያት አይኖራቸውም። ሁለቱም ተመሳሳይ የሆነ ህሊናችንም እኩል መገመት መፈረጃ አይችልም። ስለዚህ ለምንድን ነው የፈራሁት የሚለውን ማሰብ ያስፈልጋል። ኢዚት ሎጂካል ኦር ደግሞ ይሄ እውነት ተቀባይነት ያለው ነገር ነው? ኦኬ ተቀባይነት ያለው ከሆነ ማስወገድ ነው። ምክንያቱም አንበሳን መፍራቴ ትክክል ነው። ለምን ካገኘኝ ይበላኛል ማለት ነው፣ ራሴን አጠፋለሁ። ስለዚህ ይሄ የመኖር ያለመኖር ወይም ደግሞ ኤግዚስተንሻል ኩዌሽን ነው ማለት። ስለዚህ ትክክል ነኝ። ስለዚህ ያ ነገር ይጠቅመኛል። ፍርሃቱ ከውስጥ የመጣው እኔን ለማኖር ነው ማለት ነው። በቃ ይሄ ይጎዳሃል፣ ያጠፋሃል እያለኝ ነው። ስለዚህ ገደል የሚፈራ ሰው ትክክል ነው። ጎርፍ የሚፈራ ሰው ትክክል ነው። ለምን ዚስ ኤግዚስተንሻል ነው። በቃ ያጠፋሃል፣ ይወስድሃል፣ ትሞታለህ እያለኝ ከሆነ ትክክል ነው። ለምን ሎጂካል የሆነ ወይም ደግሞ ተቀባይነት ያለው ምክንያት አለው። ነገር ግን አይጥ የሚፈራ ሰው፣ እንቁራሪት የሚፈራ ሰው ኦር ደግሞ ይሄ ሰው መካከል ማውራት የሚፈራ ሰው ምናምን ለምንድን ነው መፈራው? መነሻው ምንድን ነው? ዘን ከዛ በኋላ ምንም ይሁን መነሻው፣ ነገር ግን ምን አይነት ጉዳት አለው? ለምሳሌ ብታወራ ምንድን ነው የሚከሰተው? አይጧን ብታገኛት ምንድን ነው የሚከሰተው? ለምሳሌ በእግርህ ላይ ሸለል እያለ ፊት ብትመጣ፣ እንቁራሪቷ ብትመጣ ምንድን ነው? ሰውነት ላይ ብታርፍ ምንድን ነው ልታደርሰብህ የምችለው? ምንም። ነገር ግን አንተ ላይ ምን ሊከሰት ይችላል? ፍርሃቱ ሊያንቀጠቅጥህ ምናምን ይችላል። ለመቼ? ለዛች ለወዲያዋ ለትንሽ ደቂቃዎች። ከዛ በኋላስ እየጠፋ ነው የሚሄደው። ውስጣችን እየለመደው እየተማረ ይሄዳል። ውስጣችን ኮንስታንት በሆነ መልኩ በመማር ላይ ነው ያለው። ስለዚህ ኦኬ አለመናደፋችንን ምንም አለመሆናችን ስናይ ደግሞ እኛ ምን ማለት እንጀምራለን? ኦኬ ዝም ብዬ ነው ስፈራ የነበረው ማለት እንጀምራለን። ይሄ ለአእምሮአችን ትልቅ መልእክት ነው። ኦኬ በቃ ምንም እኮ ፍርሃት የለውም አይደለ በቃ ብለን ስንል ለአእምሮአችን ትልቅ መልእክት እየነገርነው ነው። አእምሮአችን ብዙ ነገር እየተረዳ ነው። ስለዚህ ቀጣይ ብናገኘው ምን ይሆናል? ምንም። ለምን ካሁን በፊት አግኝተነው ምንም እንደማያደርግ አወቅና። ችግር የሆነው ምን ነበር ታዲያ? መጀመሪያ ላይ በቃ እንደ መጥፎ ነገር አግዝፈን ስላየነውና ያንን ነገር ተጋፍጠን ውጤቱን ስላላየነው የሚጎዳ ነገር ላይ ግዴታ ማድረግ አይጠበቅብህም። ምክንያቱም ሎጂካል የሆነ ምክንያት ስላለ ወይም ደግሞ ተቀባይነት ምክንያት ስላለው። ስለዚህ እሱ ብቻ አይደለም። አንድ ከባድ ነገር ልንገራችሁ። በቀን ተቀን ህይወታችን ለምሳሌ ሰው ጋር መሆን የሚያስፈራን ሰዎች ካለን አንዳንድ ጊዜ ምን ያጋጥማቸዋል? ጀስት ሰው መካከል ይሆኑና በተለይ አንዳንድ ጊዜ ብቻቸውን ይሆኑና ከዛ አንገታቸውን ቅብር ያደርጋሉ። ከዛ ለረጅም ጊዜ ለማየት ይፈራሉ። ከዛ ለብቻቸው ሆነው አንገታቸውን ሲቀብሩ ደግሞ የበለጠ ፍራቻቸው ይጨምራል። ለምን? ምን አሉኝ ሰዎች ያውኝ ይሆን ምናምን የሚል ነገር በውስጣቸው ስቲል ያወራሉ አግባብሰው ምናምን። እሱ ደግሞ ፍርሃት የበለጠ ነው የሚጨምረው። እንደዚህ አይነት ሁኔታ ከመፍጠር ይልቅስ አለመሄዱ እንደውም ሊመከር ሁሉ ይችላል። እዛ ቦታ ላይ ከተገኘንና ኮርነር ይዘን አንገት ቀብረን ከምንገፈት ራስ ፍርሃትክን ምን አሸንፈን ቀና ብለን ሰው ካያየ ዳዝ ማተር በቃ ዞር ብለን ጎብኝታው ከዛ በኋላ ሁሉም በራሱ አጀንዳ እንደሆነ ስናውቅ ኦኬ ምንም እኮ የለ ዝም ብዬ እኮ ነው የሚያየኝ እንኳን የለም ብለን ኢቭን ከውስጣችን ጋር ስንነጋገር ምን ይጨምርልናል? ኮንፊደንስ። ፍርሃት ምን ይቀንስልናል? ፍርሃት። ስለዚህ ምን አለ ማለት ነው? ይሄ ሶሻል ፎቢያን አጠፋ ነው ማለት ነው። ያንን እያዳበር ነው ስንመጣ ቀስ በቀስ ይሄ ፍርሃቱ እየጠፋ የራስ መተማመናችን እየጨመረ ዘን ይሄ የፍርሃት ስሜቱ እየቀነሰ ይሄዳል ማለት ነው። ስለዚህ አንዳንዴ በተለየ የሶሻል ፎቢያ ሲከሰት ምንድነው አንገት መድፋት በጣም የሚጎዳው አይናችንን ቅልብስ አንገት ድፍት ከዛ በውስጣችን መወያየት ምን ይሉኝ ይሆን ምናምን ያንን ፍርሃታችንን ዝም ብሎ ውስጣችን ያንቀጠቅጠዋል ከውጭ ባይለይ እንኳን አንዳንድ ጊዜ ሲንቀጠቀጡ ልታዩ ትችላላችሁ። አንዳንድ ጊዜ ግን የሚታየው ሲያወሩ ምናምን ልታዩ ትችላላችሁ። እንደዚህ ምላሳቸው ሲንቀጠቀጡ ልታዩ ትችላላችሁ። ኩኬርስ ካለማውራታቸው ግን ማውራታቸው አሁንም የተሻለ ነው። መጋፈጥ ስለሆነ መፍትሄው ማለት ነው። ስለዚህ ከዛሬ ነገ ይሻላል ብለን ካሰብን መጋፈጥ፣ ምክንያቱም ምንም ጉዳት የለውማ። ጉዳት እንደሌለው ማወቅ በራሱ እኮ ትልቅ ዲል ነው፣ ትልቅ ስኬት ነው። ለምን ጉዳት እንደሌለው ከተረዳን
ከኛ የሚጠበቀው ራሳችንን አደፋፍረን ያን ነገር ማድረግ ብቻ ነው። ስለዚህ አንዳንድ ጊዜ ክላስ ሊሆን ይችላል፣ መድረክ ላይ ሊሆን ይችላል፣ የተለያዩ ተሳትፎ ቦታዎች ሊሆን ይችላል፣ ፐብሊክ ስፔስ የተኛው ቦታ ሊሆን ይችላል። አንድ ጊዜ ባደርግ ምን ይከሰታል የሚለውን ማወቅ ጥሩ ነው። የሚያሰጋኝ ነገር አለ፣ የሚጎዳኝ ነገር አለ። ልክ ቅድም እንዲያነሳሁላችሁ ለምሳሌ በጣም መርዛማ እባብ ያለበት እንደ ብራዚል ውስጥ የሚገኘው ኢጅፕት ውስጥ የሚገኘው አይነት መርዛማ እባብ ያለበት አካባቢ ከሆነ ብትፈራ ነው የሚሻልህ እባብ። ኦር አንበሳ ከሆነ አንበሳን ብንፈራ ነው የሚሻለን። ውሃ አካባቢ ሆነን አዞ አለ ከተባለ ብንፈራ ነው የሚሻለን። ለምን? ዚስ በቃ የመኖር ያለመኖር ጉዳይ ስለሆነ ኤግዚስታንሻል አንዛይቲ ስለሆነ ማለት ነው። ይሄ ኤግዚስታንሻል ፊር እሱ ስለሆነ ማለት ነው። ስለዚህ ይሄ ላይፍ ትሪትኒንግ የሚባሉ ነገሮች ሲሆኑ ወይም ደግሞ ለህይወት አስጊ የሚባሉ ነገሮች ሲሆኑ ብንፈራቸው ነው። ስለዚህ አእምሯችን ትክክል ነው ጥያቄው። ነገር ግን ከልክ ሲያልፍ ጤናማ ነው። አሁን ለአንበሳ ለመርዛማ እባብ ምናምን መፍራት ጤናማ ነው። ገደል መፍራት ጤናማ ነው። አዞ መፍራት ጤናማ ነው። ነገር ግን እንቁራሪትን፣ እባብን፣ ሰውን በመኪና ላይ መጓዝን ኦር ምናምንን ልክ እንደ አንበሳና እንደ መርዛማ እባብ መፍራት ግን ጤናማ አይደለም ነው። ስለዚህ መለየት መቻል አለብን። እሱን ከለየን በኋላ ቀጥታ እጋፈጥ። ምንም አይመጣማ። ፍርሃታችን ያላግባብ ነው። ስቃያችን ያላግባብ ነው። ፕላስ ደግሞ ሰውን እየፈራን ከሰው ጋር መኖር አንችልም። ፍርሃት ደግሞ ስንሸሸው እየጨመረ ነው የሚሄደው። ለምሳሌ ሰው ፈርተን፣ ሰው የተሰበሰበበት ቦታ ፈርተን ብንሸሽ ከዛሬ ነገ እየጨመረ ነው የሚሄደው። ከዛሬ ነገ ይሄ ደግሞ የበለጠ ላይፋችንን በጣም እየጎዳው ነው የሚሄደው። ስለዚህ በህይወት ውስጥ ነሰሰርሊ ፍርሃት ሲባል አንዳንዱ ሰው ይሄ ሰውን ከመምታት ከመደባብደር ከጦርነት ከማምን ከዛ ያገናኘዋል። ኖ ነሰሰርሊ ይሄ ደግሞ የሰው የፍርሃት መገለጫ አይደለም። የፍርሃት መገለጫ ሳይሆን ካሁን በፊት ካጋጠሙን ፈተናዎች አንጻር የሚመነጭ ነው። ለምሳሌ የመኪና አደጋ ያጋጠመው ሰው መኪና ሊፈራ ይችላል ካጋጠመው ካለፈ ታሪኩ አንጻር። ኦር ጅብ የነከሰው ሰው በቃ ሌሊት መሄድ ሊፈራ ይችላል። ሌሊት ጅብ የነከሰው ሰው ሌሊት መሄድ ሊፈራ ይችላል። ስለዚህ ከበፊቱ የህይወት ተሞክሯችን ብዙ ጊዜ ይመነጫሉ። አንዳንድ ጊዜ ያለምንም ምክንያት ሊመጡ ይችላሉ። ዞሮ ግን ጥቅምና ጉዳቱን እያገናዘብን መጋፈጥ እንጂ ወደ ኋላ ማለት ችግሩን እያባባሰው ይሄዳል። ይሄን ለማለት ያክል ነው። ምክንያቱም አንዳንድ ጊዜ ከስራቸው የሚያቆሙ ሰዎችም ያጋጥማሉ። በቃ ማለት ኢቭን ሊፍት መውጣት የሚያስቸግራቸው ሰዎች ሊኖሩ ይችላሉ። ኦር ብቻቸውን የሆነ ቦታ ደርሶ መምጣት የሚቸግራቸው ሰዎች አሉ። መኪና የሚያስፈራቸው ያለምንም እነዚህ አሁን ቀላል ነገሮች ናቸው። በቃ ማለት ተፈርቶ የሚሆን ነገር ስላልሆነ ራሳችንን ሞር ደፋር አድርገን ነው ያን ነገር መሞከር ዘንድ ለውስጣችን እየነገር ነው ለውስጣችን ፊድባክ መስጠት። ያን ነገር ተጋፍጠን ባደረግነው ቁጥር ለውስጣችን ፊድባክ እንሰጠዋለን። ያ ማለት ዋው ምንም ችግር የለውም ካሁን በኋላ አደርገዋለሁ ምናምን እያልን ውስጣችንን ሞር ለውስጣችን አክኖሎጅመንት እየሰጠ ነው። ወይም ደግሞ ውስጣችንን ዋው ውስጤ ጀግና እያላችሁ ራሳችሁን እንትን እያላችሁ ወንደርፉል ዛሬ አሳክቼዋለሁ ምናምን እያላችሁ ዘን ከዛ ከጊዜ ወደ ጊዜ ውስጣችን ደግሞ እየተማረ እየተረዳ ዘን ያን ነገር አሸንፈነው እኛ ኮፓፕ እናደርገዋለን ማለት ነው። ስለዚህ ፍርሃት ተጋፍጠን እንጂ ሸሽተን የምናሸንፈው አይደለም። ይሄን እንድትረዱኝ እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ማድረስ ትችላላችሁ። ላይክ፣ ሰብስክራይብ፣ ሼር እንዳትረሱ። መልካም ቀን ይሁንላችሁ።